ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ረቂቅ ትሬዲንግም ሆነ ዋይቢኤ ሱፐርማርኬት ላይ እንዲሁም ሌሎች ድርጅቶች ላይ ብር አስገብታችሁ በየ6 ወሩ ገንዘብ ይወልድልናል ብላችሁ ከዛሬ 2 ዓመት ጀምሮ ሰዎች እነዚህ ድርጅቶች ጤነኛ ድርጅቶች አይደሉም። እንባ እንደ ትንቢት ነበር ስነግራችሁ ነበር። በቅርብ ጊዜ ደግሞ አሁን ያሳየኋችሁን ቪዲዮ ፖስትቼላችሁ ነበር። ቢያንስ እንባችሁን ቆጥቡ። ይሄው ደረሰ። የሀገሪቷን ዕዳ በ5 ዓመት እከፍላለሁ እንዳላለ ኪዳነ ምሕረት እስካለች ድረስ ገንዘቤ እንኳን ለሰው ተሰጥቶ ቢቃጠል እንኳን አያልቅም ያለ ደፋር በላችሁ። እኔ ዋይቢኤስም ሆነ ረቂቅ በየቤቱ ነው ያስለቀሱት። በየቤቱ ሳይለንት ነው የበሏችሁ። ሳይለንት 5 ሚሊዮን ብር 10 ሚሊዮን ብር 4 ሚሊዮን ብር አስገብተህ አንተ በየወሩ ቁጭ ብለህ ትበላለህ። ደቼ ይኸው እንደዚህ ነው ያደረጉት። አንዳንድ ሌብነቶች እንኳን አይባሉም እንጂ እንኳን ተሰረቃችሁ ለማለት የሚዳዳ ነው። ይሄን ያህል እንሸወድለታለን። ለማንኛውም ዱባይ ነው ያለው። ለፍጥርጥሩ እንግዲህ ነግሬያችሁ ነበር። ምከረው እምቢ ካለ መከራ ይምከረው ማለት ይሄ ነው።